ሰብስክራይብ በማድረግ ቤተሰብ ይሁኑ። ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም። ጀማዓ ሰግደን ወተን ነው አይደለም ዋሻው ጀማዓ ሰግደን ወተን ነው ምንጣላው ጀማዓው ሰው ምንናማው ምንክደው ምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው። አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላል። ለምን ሲሏቸው فاذا قلتنا ام كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይላል። ማንኛውንም ነገር በዱንያ መነጽር ነው ምንለካው እኮ አይደለም ያዋጣኛል ያዋጣኝም ይጠቅመኛል አይጠቅመኝም ያተርፈኛል አያተርፈኝም በቃ ያንዳንዱ ነገር መለኪያችን ዱንያ ነው። ይሄ ግን ንጽህናው ያደገ ሲመጣ ያንዳንዱ ነገር የምትለካው አኺራ ነው። ተህዲህ ወነስተንሱሩ ونعوذ بالله من شرور انفسنا ومن سيئات اعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا. السلام عليكم ورحمة الله وبركاته. هي طهارة النفوس أو تزكية النفوس اسلمنا ላይ እንግዲህ ትልልቅ ከሚባሉ ጉዳዮች ለማዎቻችን በጣም ትኩረት አድርገው ከሚለፉባቸውና የሰው ልጅ እንደሰው በዚህ ዱንያ ውስጥ ሲኖር ስኬታማ በአኺራም ላይ ደግሞ ደረጃውን ከፍ ለማድረግ ይሄ ተቅዋ ወይም ደግሞ ተቂይ የሚባለው አንድ ዓቢድ የሆነ አላህን የሚፈራና የተፈጠረበትን ዓላማ የተገነዘበ ሰው የሚጓዝበት መስመር ስርዓት መስተካከል ዋነኛው ጉዳይ ነው ይላሉ ሁለቱንም ሀገር ለማስተካከል። ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ بعد أعوذ بالله من الشيطان الرجيم ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها إلى الله. الله በዚህ ቁርአን ምዕራፍ ውስጥ ሲያነሳ ነፍስን በመሰረታዊ ጉዳይ አድርጎ የሰው ልጆች የሁለቱን ሀገር በዚህ ሀገር ውድቀትም ሆነ እድገት ወይም ደግሞ የተሻለ ደረጃን እንዲሁም ደግሞ በቀጣይ ዓለምም ደግሞ በአኺራም ላይ የሚኖራቸውን ደረጃ ሲገልጽ ይሄ ነፍስ ነው። እንግዲህ ضواء القلوب ተብለው የሚታወቁ በእስልምና ታሪክ ላይ ትልልቅ ዑለማዎቻችን አሉ። ኢማም ኢብኑ አልቀይም አልጀውዚ እና ኢማም ገዛሊ ሌሎችም በዚህ ጉዳይ ላይ በጣም ለፍተዋል። ትልልቅ መጽሐፍቶቻቸውንም አልፈዋል። ነፍስን በተመለከተ የተለያየ ሰዎች ነፍስ የሚባለው ነገር ራሱ የተለያየ ነፍስ አይነት አለ ይላል። አንደኛው ነፍስ አማራተን ቢሱ የምትባለው ናት። ይሄ መዋድ الشر ومستقر للشر ነው ይሉታል። ይሄ በቃ የክፋት የጥፋት መናኸሪያ የሆነች አይነት ነፍስ ሰውን ካዘዘች በጥፋት እንጂ ወደ ሌላ መልካም ነገር የማጠራ የሆነች አይነት ነፍስ። ለዚህም ማሳያ ብለው በሰይድና ዩሱፍ ታሪክ ውስጥ የሚወሳውን ምርአተ አልአዚዝን ታሪክ አንስተው እሷ የተገለጸችውን ይናገራሉ ዑለማዎች እንደማሳያ وما أبرئ نفسي إن النفس لأمارة بالسوء نفسين على صداتم ንጹህ ናት አለንም ነፍስ ሰዎችን በክፋትና በጥፋት የምታዝናት ትላለች። ይሄ በሷ በምርአተ አልአዚዝ አንደበት የተገለጸው። ሁለተኛው አይነት ነፍስ ለዋማ ናት ይላሉ ዑለማዎቹ። የተጸጸች የሆነች አይነት ነፍስ አላህ Subhanahu Wa Ta'ala ቁርአን ላይ እንግዲህ ትልቅ ማሳያ አድርጎ ያቀረበውን የቂያማን የመጨረሻውን ዓለም የዛን ቀን ክስተት ጋር ያይዞ ሱረቱል ቂያማ ላይ ያወረዳት ነፍስ ለዋማ ተብሎ የተጠቀሰው የተጸጸች ተመላሽ የሆነች ነፍስ አላህ የሚያቆራኛት እቺን ነፍስ አይነት ከቂያማ ጋር ነው። በዱንያ ላይ ሰዎች እየወደቁ እየተነሱ በጥፍላያት ላይ እየተገኙ እየተመለሱ ተውበት እያደረጉ ወደ አላህ ምህረት እየፈለጉ እነዚህ አይነት ነፍስ ያላቸው እቺ ነፍስ ለዋማ ተብሎ ይጠቀሳል። እሱ አያቱን ወደ ውስጥ ገብቶ ማየት ይቻላል። በሶስተኛው አይነት ያለች ነፍስ المطمئنة ተብላ የተጠቀሰችው مأوى للخير ومستقر للخير ናት። ዑለማዎቹ ኢማም ኢብኑ አልቀይም አልጀውዚ በሰዎች መስሉታል። ልክ እንደ ሰይድና አቡበከር አይነት እንደ ሰይድና ዑስማን ኢብኑ አፋን ቁርአን ሱራ ራሳቸውን ሰዎችን የገለጸባቸው ሰዎች የሰዎችን ማንነትና ክብር ሲያሳይ የገለጸበት አይነት ማንነት ያላቸው ይሄ
ኸይር ላይ እንጂ የማይገኙ አይነት ሰዎች በቁርአኑ እንደሚወሳው ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي እቺ አላህ ዘንድ ወዳጅና ተወዳጅ ሆና ለጀነት ጥሪ የሚደረግላት ያላት ሙጥመኢን የሆነች የተረጋጋች ሆነች ነፍስ ናት ይላል በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ بعض العلماء በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ ይህ ነፍስ الغافل የዘነጋቸው ሆነት ነፍስ لا هؤلاء ولا هؤلاء ወይ ከሙጥመኢኖቹ አይደለችም ወይ ደግሞ ከአማራቱን ቢሱም አይደለችም ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላሉ ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህቹ በዱንያ ብቻ ተጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው ይገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላል ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል ግን ሶላት አይሰግድም እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኘውም ግን ጥሩ ሰው ነው ይባላል ወንጀል ላይ ይገኙም እነዛ ሰዎች ወንጀልም ደግሞ ላይ ሰሩ ይችላሉ ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል እንደውም ይጠብቃቸዋል ይላሉ ለምን ወንጀል ከሰሩ ስለሚነቁ ሰው ጥፋት ሲያጠፋ ማጥፋቱን ስለሚያቅ ይደነግጣል ሊመለስ ይችላል ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበውና ያለ ወደ ኋላ እንመጣበታለን እና ይሄ ነው ነፍስ እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ المطمئنة የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው ከየትኞቹ ተርታ እንመደባለን ከየትኞቹ መስመር ውስጥ እንገባለን ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው ኢማም አልገዛሊ ረህመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ منهج العابدين የሚል ኪታብ አላቸው እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተምር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸው ነገር ይገልጻሉ ሰፊ ነገር አለው ውስጡ ኪታቡ ላይ ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው እንቅፋቱን ብለው ይገልጻሉ የሚታወቅ ነገር ነው ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ እሱም አራት መገለጫ አለው ይላል የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላል የመጀመሪያው ነፍስ ነው ይላል ሁለተኛው ሸይጣን ነው ይላል ሶስተኛው ዱንያ ነው ይላሉ አራተኛው ኸልቅ ነው ይላል እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር የምታስብ ሁለተኛ ሸይጣን አለ ኢግዋ ያደረገ ሰዎችን በተለያየ አይነት መልኩ ስሜታቸውን እየጠለፈና እየቀሰቀሰ እሱ ወደሚፈልገው ዓላማ ለመውሰድ ጥረት የሚያደርግባቸው እኔ ይሄ የነፍስን መጽዳት ስናስብ አብረን እንድናይ የሚፈልገው ነገር አለ ማለት አሁን አደጋ ውስጥ እንደ ማህበረሰብ እንደ ሰው ዘር አማኝ ቁጥር በጣም የበዛበት ሙስሊም ማህበረሰብ አንዱ የሚባለው እውነት ነው አይደል ሐቅ ነው ብለን የምንከተል ሰዎች በቢሊየን የሚቆጠር ተከታይ ያለው እምነት በብዙ መልኩ ግን ለብዙ አደጋ ለብዙ ፈተና ለብዙ ችግር የወደቀ ምናልባት ከመኖራቸው አለመኖራቸው የሚቆጠር አማኞች የበዙበት እምነት ሆኖ
ለምንድነው እዚህ ደረጃ የደረስነው? ይሄ እንሕጣጥ ተخلف በዚህ አይነት መውደቅና መሸነፍ ውስጥ ልንገባ ለምን ቻለን? ምንድነው የዛ ትውልድ ምስጥርና የዚህ ትውልድ አሁን ያለበት ፈሸል ከምንድነው ብለን እንመልከት። እኔ አንድ መሰረታዊ ነገር ስላለ እሱ ላይ ትኩረት እንድናረግ ፈልጋለሁ። ይሄ ዲንና ተደዩን የሚባል ነገር ብዙ ተደዩን ማህበረሰብ ይገኛል፣ ዲን ያለው ማህበረሰብ ግን አንሷል። ዲን ስላችሁ ለዚህ ዑለማዎች ማሳያ ያቀርባሉ። ተደዩን ማለት የእስልምና መገለጫ የሆኑ ሻዒሮች ማለት ነው። ሶላቱ፣ ጾሙ፣ ዘካው፣ ሌሎች የሚታዩ ኢባዳዎቹ ናቸው። ይሄ ተደዩን የሚባል ዲን የሚባለው ደግሞ ሰው ልጅ የተፈጠረበት ማንነቱና አላህ ጋር በሚኖረው ግንኙነት እሱ ጋር የሚወጡት መገለጫዎቹ የአኽላቁ ሙዓመላው ሐያቱ በትክክል ዲን የሚገለጽበት ተጨባጭ ቅድም እንዳልኳችሁ ፈሸላችንንና ምን ለካው በዛ ትውልድ ነው ሙቃረና ምንሰራው። እስቲ ዛሬ የሷሃባ ትውልድን አስቡና እኛ ያለንበትን አስቡ። ብዙዎቻችን በረመዳን 10 ጊዜ 20 ጊዜ 30 ጊዜ እናختማለን አሉ እኮ በቀን የሚያختሙ አይደል? ሰላት الليل ይሰገዳል፣ ተራዊህ ይሰገዳል፣ ተሐጁድ ይሰገዳል፣ በቀን 50 60 70 ሶላቶች ይሰገዳሉ። ጾሙም ሌሎቹም ዘካውም ሰደቃው ምናምን እና ዛ ትውልድ አስቡ ተመልከቱት። አይደለም ቁርአንን 10 ጊዜ 20 ጊዜ በወር የሚያختም ቀርቶ ቁርአንን ዛቱን ያختሙት ሰዎች በቁጥር ውስጥ ናቸው በሷሃባ ታሪክ ውስጥ። ቁርአንን ሙሉን ያختሙት ያሐፈዙትም ኦልሞስት የሉም በሚባል ደረጃ ቂላ ናቸው። እንደኛ አይነት ይሄ ሌት ከቀን በጣም ረጃጅም ኢባዳዎች የተለያዩ ኸይራቶችና ምናምኑ ለዛ ነው እኮ የነሱ ከስድቅ ጋር ስለነበር ትንሿ ነብዩ ሰለላሁ ዐለይሂ ወሰለም ለው አንፈቀ አሐዱኩም مثل جبل ያሉት አይደል? ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም። ለምንድን ነው እንደዛ ይሆነው? ኑሯቸው ተርፏቸው ምናምን ነበር የሚሰጡት እነሱ ለይሰ ከذلك ልዩነቱ እኮ እዚህ ላይ ነው። ይሄ እውነት ሲድቅ የሚባለው ነገር በሐያት ውስጥ ሲገባ የሚፈጥረው ማንነት አለ። ዛሬ ሰልሞ ነገ ሸሂድ ሆኖ የሚሞት ሰው በሐያቱ ሶላት ጾም ሐጅ ሳያደርግ ሸሃዳ ብቻ ተቀምሎ ነብዩ ጀነት ላይ ይሁት ይያሉ የሚመሰክሩለት ሰው ምንድነው ይሄ? ማወስር ምንድነው ሚስጥሩ? ለዚህ ነው ይሄ ተደዩኑኛ ጋር አለ ዛሬ የውጫዊ እስላም መገለጫዎች ዲኑ ግን ጠፍቷል። ይሄ ተደዩን የሚባለው ነገር ሶላት የሚፈጠረው ስብዕና እኛ ጋር ጠፍቷል። ጀማዓ ሰግደን ወተን ነው አይደለም እንዋሸው? ጀማዓ ሰግደን ወተን ነው የምንጣላው። ጀማዓው ሰው እምናማው እምንክደው እምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው። ጾመን ነው ኢባዳዎችን ያደረግን ነው። እኔ በጣም ከሚገርሙኝ ነገሮች ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ ምን ያክል ቦታ አላቸው፣ ምን ያክል እንወዳቸዋለን፣ ምን ያክል ሐቂቃ እሳቸውኛ ልብ ውስጥ ቦታ ተሰጥቷቸዋል ብለን እናስብና ብዙ ነገሮቻቸውን እሳቸው ያዘዙንን ትዕዛዝ መመሪያዎችን ወደ ህይወት ማምጣት ይከብደናል አይደል? በቃ ሐቂቃ ትክክለኛውም ማለት ነው የእውነት ታዛዥ ሆነን ለመኖርና የእውነት ሙሂብ ሆነን ለመቀጠል ሲድቅ ማለት አልቻልንም ማለት ነው። እውነት ነው ብለን ብናምን ያን ነገር እንኖርበታለን። ምክንያቱም ብዙ እውነት ናቸው በኔ ህይወት ላይ ያስፈልጋሉ ብለን ላላቸው ነገሮች ዋጋም እየከፈልንባቸው የትም እየሰጠንባቸው ነው። ሁልጊዜ እኔን በጣም ራሴን ቆም እንድል ከሚያረጉኝ ነገር የኢማም ታላቁ عبيد الحرمين بمبال የሚታወቁት ታላቅ አቢድ ሰው የሚናገሩት ነገር አለ። اذا سئلت هل تخاف الله فاصمت ይላል። አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላል። ለምን ሲሏቸው فاذا قلت نعم كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ፣ አልፈራም ብትል ልትከፍር ነው። ስለዚህ ዝም በሉ መልስ አትስጡ ይሉ ነው። ሐቂቃ ሐላችን ያ ነው።
فضيل بن عياض مالتي ነው عبد الحرمين ማለት እኛ እየኖርንበት ባለው ተጨባጭ ውስጥ ይሄ ሲድቅ ሱራቅ ኢብኑ ማሊክን አስቡት ሩቅ ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ጊዜ ሂጅራ ሲወጡ ማን የተከተላቸው ኮት የተከተሉ የመጣው ሱራቃ ነው አይደል ፋናውጊ ሆኖ የመጣው 100 ግመል ቃል የተገባለት በዚህ ዘመን 100 ቮልቮ በሉት ቃል የተገባለት ሰው ነብዩን ይዞ ከመጣው ከጠቆመ ደረሰባቸው አገኛቸው رجل مشرك ነው ካፊር ነው ሙልሂድ ነው ነብዩ ሰለላሁ ዐለይሂ ወሰለም رجعت فلك سوار كسرى يا سراق قالت ከተመለስክ የሱራቃና የኪስራ ኢብኑ ሁርሙዝን አንባር ወይም ደግሞ ክራውን ላንተ ተደርጎልሃል አስቡት ለአንድ ሙሽሪክ ከነዚህ ከደካማ ቁረይሾችና ከዛ ውስን ከሆነ የቁረይሽ ማህበረሰብ ራሳቸውን ከሚመጣው ጠላት መቋቋም ሳይችሉ ረሱል ሰለላሁ ዐለይሂ ወሰለም ተሰደው ይወጡ ዓለም ላይ ትልቅ የሆነ ኤምፓየርን ድል ተደርጎ የሱ አንባር ላንተ ይመጣልሃል የሱ የሆኑ መገለጫዎች የንግስና መገለጫዎችን ላንተ የሆነ ጊዜ አትፈልግም እንዴ አሉት ደነገጠ ሱራቅ رجل ሙሽሪክ ሙእሚን አይደለም ሙእሚን ቢሆን እኔ ብዙ ጊዜ ታዩታላችሁ የሲድቁ መገለጫ እዛ ትውልድ ላይ ነብዩ ሰለላሁ ዐለይሂ ወሰለም 40 ሐዲስ ላይ ሁላችሁም የምትቀሩት ይሄ የሰው ልጅ አፈጣጠር ከፈጣጠሩ ጀምሮ ከፍቶቱ ጀምሮ ይገልጻሉ አይደል ይሄን ሐዲስ የሚያወሩት አብደላህ ኢብኑ መስዑድ ናቸው ረዲየላሁ ዐንሁ አብደላህ ኢብኑ መስዑድ ሐዲሱን ሲጀምሩ ከሌሎች ሐዲሶች በተለየ ያዘጋገብ ነው ሐዲሱን የሚጀምሩት ይወት ተመልሳችሁ اخبرنا اصدق القائلين ይላል እውነትን ተናጋሪ የሆኑ ነብይ ነገሩን ምክንያቱም ያ ካልሆነ የዛን ጊዜ ራጀላል ትራሳውንድ የለ ደም ሲለወጥ ቁራጭ ስጋ ሲሆን ምናምን በምን መገለጫ ነው የሚታመነው ግን አው ተናጋሪ ረሱል ናቸው ሰለላሁ ዐለይሂ ወሰለም ረሱል ስለሆኑ እውነትን ተናጋሪ የሆኑት ነብይ ነገሩን እኛም ተቀበልን ዛሬ ይሄንን የነብዩን ሐዲስ በራጅ ያየ በአልትራሳውንድ እየተመለከትክ በእያንዳንዱ ነገር ያየ ለማመን ምን ይከብዳል እናንተ ግልጽ እኮ ነው اخبرنا اصدق القائل እውነትን ተናጋሪ የሆኑት ነብይ ነገሩ ሰለላሁ ዐለይሂ ወሰለም ቢአዲሁ ይሄ ሲድቅ በሐያታቸው ውስጥ የኖሩበት ማንነት ማሳይ إذن سراق ابن مالك ومع شركه ومع كفره كن كفرهم كن إلحادهم كن كهدتهم يتناقروا نبيو ناشو الساچو كنذي قريشوچ يششو سر عالم امباير دل ينقروا دنقطم طيقاچو لمارغاغط تقول كسرى بن حرمز يا محمد متاوراو سلا تالاقو امباير سلا فرس مري ነው አዋሉት ረሱል ሰለላሁ ዐለይሂ ወሰለም አቡበከር ሲዲቅ ይሄን ማረጋገጫ ይዘው መጡ መርሐባ ባይኑ የሚያየውን 100 ግመል ትቶ ባይኑ ያላየውንና ምናልባት ይመጣል ብሎ የሚያስበውን ነገር ከነብዩ አንደበት እውነት ብሎ ሰለላሁ ዐለይሂ ወሰለም ያንን ትቶ ተመለሰ ምን አይነት ነገር ነው ሱራቃ ካፊር ሆኖ ነው ይሄን ያመነው እኔና እናንተ ሙእሚን ብለን የነብዩ ኡመት ተብለን ይሄን ያክል ታላቁን ሰው ሰለላሁ ዐለይሂ ወሰለም አምነናቸዋል የሚነገረው ነገር ለኛ እውነት ነው ብለን ተቀብለናል ወይ ልዩነታችንን እዩት ለዚህ ነው ቀደም እንዳልኳችሁ እዛ ትውልድ ጋር ያለው ይሄ እኛ ጋር ያለው ተደዩን መገለጫ አልነበረም ዲኑ ግን ሐያት ሆኗል ህይወቱ ነው ተገልጿል ቁርአን ናቸው ሲሄዱ አኽላቅ ሆኗል ስብዕና ሆኗል ሰው ሆኗል ተገልጿል ሶላት ኢቃመቱ ሶላት ይባላል አይደል ኢቃመቱ ሶላት ማለት ምን ነው ሶላት መስገድ ነው ኢቃም ማለት እኮ ሩህ ነው የሚዘራለት ሶላት ይቆማል ሩህ ይገባለታል ሩሁን እንዘራለት እኔ እናንተ ነን በኹሹኡ በኹዱኡ በመተናነሱ ሐቁን በመስጠቱ ኢቃማ ታደርገዋል ግን እኛ ምን ሰግደው ኢቃመቱ ሶላት ነው ላ ዋጅቡን አስቀጠናል ስፖርቱን ሰርተናል እንቅስቃሴውን አድርገናል ግን ሶላቱን አቁመናል ሲባል ሩቅ ነው የለም ለቱን ከቀደም እንዳልኩት ከመስጊድ ወጥቼ ነው ማዋሽው ከመስጊድ ወጥቼ ነው ማጭበረብረው ከመስጊድ ወጥቼ ነው ማማው ከመስጊድ ወጥቼ ነው ግፍ ምሰራው የትኛው የቆመ ሶላት የትኛው ሩህ የገባበት ሶላት ነው ያንኔን የፈጠረው ታዲያውን አፈጽመናል ሐያት መሆኑ ግን ቀርቷል በእኛ ውስጥ እኛን መፍጠር ግን አልቻለም إذن قدم እንዳልኳችሁ ይሄ ተጥሂር النفسና ተዝኪየት النفس ውስጥ ስንገባ ትልቁ መሰረታዊ ነገር ይሄንን ዲን የሚባለው ነገር
በእኛ ህይወት ውስጥ እንዲገለጽ ማድረግ ነው ነፍስ ሲጸዳ ዑሉ የሰው ልጅ ከሁለት ነገር ነው የተፈጠረው አይደለም ከሌላው ፍጥረታት በተለይ እንሱራ من التراب እንሱራ من الروح እዚህ ጋር ታች አለ መሬት አለ አፈር አለ ይሄ ውጫው የተገነባው አካላችን በአፈር የተሰራው ሌላው ደግሞ ዑሉ የሆነው ሰማይ የሆነው ሩህ አለ ይሄ ነፍኽ الالهي ከአላህ የሆነው ታላቁ የሆነው ምስጢር የሆነው ነፍኽ الالهي አለ እነዚህ ሁለቱ ጥምር ናቸው إذن ሰው ልጅ ስትበላ ስትጠጣ ስተኛ የተለያየ ሻህዋን ስታሟላ ይሄን አካል እንዳይደክም ነው እንዳይጎዳ ነው ኢባዳውን ስትሰራ ወደ አላህ ስትቀርብ ደግሞ ያችን ሩህ የሆነው ለዚህ ነው ሰዎች እኮ ኢባዳቸው ላይ የተነከሩ ቅድም ያላቸው ተቅዋ አላህን ፍራቻቸው ያደገ ሲመጣ ከሰውነት ባህር ይራቁ ወደ መላእክት ማንነት ይወጣሉ ናቱም ከፍ ይላሉ ከምድር ይርቃሉ ካፈሩ ይርቃሉ ወደ ሰማይ ነው የሚወጡት ወደ ከፍታ ነው የሚሄዱት ለዚህ ነው ይሄ ተጥሂር ይሄ መጽዳት የተበላሸው ነገር መስተካከል መጽዳት ያለበት ተዝኪየተ ንፉስ የሚባለው የሚያስፈልገው ቁርአኑ ላይ እንደገለጸው አላህ Subhanahu Wa Ta'ala መነሻው አያቱ ላይ ስናነሳ ያ ነፍስን ባስተካከላት በሆነው ጌታ ያለ የማለ በነፍስ የማለ ይናገራል فألهمها فجورها وتقواها ጥሜቷንና ምሪቷን ጥሜቷንና መስተካከሏን መጥፋቷንና ምህዳኗን ያሳያት ሆነ ጌታ قد أفلح من زكاها وقد خاب من دساها እሷን ያጸዳት ፈላ ወጣ እሷን ደግሞ ያቆሽሻት ወረደ ተከሰረ ይላል አላህ إذن ይሄንን ተዝኪየተ ንፉስ ነፍስን የማጽዳት ካለችበት ይሄ ዘይግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ያው ልክ የሰው ልጅ ቀልብ ብረት እንደሚዝገው ይዝጋል ብለዋል አይደል ይዝጋል ይበላሻል ይቆሽሻል እሱን የሚያጸዳው አንደኛው ዚክረል መውት ነው ሌላኛው ቲላወተል ቁርአን ያክመዋል ያንጻዋል ያጸዳዋል ይሄ የቆሸሸውን ነገር ቅድም እንዳልኳችሁ ነው ቁርአኑ የተጀሰድ ሰው ሆኖ ይመጣል እኮ አይደል قدم እንደነ ሰይድና ዑስማን አይነት እንደነ ሰይድና አቡበከር ስዲቅ አይነት አላህ ቁርአን ላይ ቢገልጽባቸው ሲፋል سيدنا عثمان أمن هو قانت أناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه عثمان إنه بذي قرآن مست الله يقلت أشتو قانت أناء الليل رجم للتوشن قائما وساجدا برجم قياموش برجم سجودوش مياسالفو سويالا ذات سوهنو هي تجسدو سمت أتملكتوت يحذر الآخرة ويرجو رحمة ربه يا آخرة ጭንቀት ሰላም ነስቶት እንቅልፍ አሳጥቶት የጀነት ፍላጎትና ጉጉት እሱን ሁሉ ነገር አስረስቶት እዛ ላይ ሲለፋታ ያለ ይሄ የተጀሰድ ቁርአኑ ይመጣና በሐቂቃ አንተ ውስጥ ነው ውስጥ መግባት ሲችል እንደዚህ ነው የምትሆነው ሱራ መገለጽ የሚችል የሆነ ማንነት ይፈጠራል ይሄ ዲን የሚባለው ነገር ሀያት ይሆናል አንደበትህ አይንህ እጅህ እግርህ ሁሉ ነገርህ ተፍኪርህ ማሰብህ ያስተሰበሉት እኮ ይመጣል ከፍ ትላለህ ሁሉ ጊዜ እኛ ያንዳንዱ ነገር ማንኛውንም ነገር በዱንያ መነጽር ነው የምንለካው እኮ አይደል ያዋጣኛል ያዋጣኝም ይጠቅመኛል አይጠቅመኝም ያተርፈኛል አያተርፈኝም በቃ ያንዳንዱ ነገር መለኪያችን ዱንያ ነው ይሄ ግን ንጽህናው ያደገ ሲመጣ ያንዳንዱ ነገር የምትለካው አኺራ ነው የሷሃባ ትውልድ ስለ ሐራም መስራትና ለመስራት ነበር እንደሚነገራቸው ወንድሞች አይደለም እኮ አይደለም ከዛ አልፈዋል እኮ ወነቅሱ من الحلال ደርሰዋል ሐራሙ አይደለም ሐላሉ ወደ መቀነስ ገብተዋል የተፈቀደውን ነገር ድሎቱ ምቾቱ አይደለም ለዛ አልተخلቀንም ብለው ያስባሉ ይሄ ስሜት የሚመጣው መቼ ነው እኛ ይዘነው አንገብግቦናል በእጃችን መልከነው ሰላም ነስቶናል ጠላታችንን አብዝተናል ተበለሻሽቷል ሁሉ ነገራችን ግንኙነታችን ሙዓመላችን የርስበስ ስራችን ዛሬ ሁላችንም ውስጥ የሚታየው መገለጫ ነው አይደል እንሞታለን ለሱ ስር ሁሉ ነገር እናጣለን ሰው ዛሬ እኮ ለሚበላው ዱንያ ለሚኖርበት ብር አይደለም እኮ የሚጣላውና
ዝምድናን የሚያጠፋው ያላህን ሐቅ የሚጥሰው ሰደቃ መስጠትና ዘካ መስጠት የሚጨነቀው ለወራሽ ትቶት ለሚሄደው ለሱ ባልሆነ ሐቅ የኔና ያንተ ገንዘብ እንዳሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ያንተ ገንዘብ የበላኸው የለበስከው እንዲሁም ደግሞ የሰደከው ነው ሌላ ያንተ ገንዘብ አይደለም የወራሽ ነው ማዘዝ እንኳን አትችልበትም እኮ ሱብሃንአላህ ይህ ስንቱን ያመጣው ንብረት አንተ አታዝበትም ወራሽ መጥቶ ነው ነገ ጧት ሐቁ የሱ ነው እንደፈለገ ያደርገዋል ይመነዝረዋል ዛሬ ግን ሁሉ ነገር አሳጥቶናል እኛ ቅድም ያልኳችሁ ይሄ ነፍስ አይነት አደገኛው ነፍስ ይላሉ ዑለማዎቹ ከዚህ ነው ከገፍላ ሲጅን መውጣት አለብን ይላሉ ሲጅን ውስጥ ሆኗል ሰው ገፍላው ሲጅን አድርጎታል እስር ቤት ውስጥ ገብቷል ቅድም ባልነው መሰረት መለኪያው ሁሉ ዱንያ ሆኗል ረስቷል የተፈጠረበትን ዓለም ለምን እንደተፈጠረም አላህን ረስቷል ፈጣሪውን ዘንግቷል ሁሉን ነገር ትቷል የሱን ሐቅ የሱን መመሪያ ፈንግጦ ሲጅን ውስጥ ገብቷል ጠባቡ እስር ቤት ውስጥ ገብቶ በዱንያ እስር ቤት ውስጥ ታጥሯል የሞት የሚባል ነገር ተረሳ አጠገባችን ነው አይደል ይሰማን ያለ ነው በጣም በሚገርም ሁኔታ አስደንጋጭ ሞቶች እየሰማን ነው እኮ ሐቂቃ ያخرዝ ዘማን መድረሱ ጧት ከቤት ወጥቶ ስራ ገብቶ ድንገት ተነስቶ ሄደ መኪና ላይ ሞተ ወደቀ አለቀ እንተሃ ሰው ልጅ ምንድነው የሚገለው በሽታ አጀል እኮ ነው የሚገለው አጀል ሲመጣ ማንኛውም ነገር ገዳይ ነው ውሃ ይገላል እንቅፋት ይገላል አጀል ሲመጣ አጀል ካልመጣ ደግሞ ምንም ነገር አይገድልህም ፈንጅ አይገድልህም አንተ አጀል አልመጣም እኔ አንዱ መፍሁማችን ራሱ hatta አላህ መቼም ሰበብ አደረገና በልብ ሞተ በምን ሞተ በመኪና ሞተ ይባላል ባጀል ሞተ የሚል እኮ የለም ሰው አጀል ነው የሚሞተው መኪና አይደለም የሚገለው ስም ነው የሚሰጠው አጀል ከመጣ ሁሉም ነገር ምክንያት ይሆናል የመሞቻ ምክንያት ይሆናል ውሃው ይገላል ኖርማል እኔም አንተም የጠጣ ነው ውሃ አንተን ይገላል ለኔ ህይወት ይሆናል ሱብሃንአላህ ይሄን ነው እየዘነጋን ያለን ይሄን ይረሳል إذن إيه لذين وتزكية የሚያስፈልግ ይሄ ነፍስን ማጽዳት ይሄንን መወልወል ሰዎች ያ የሱሐባቱ ልድ ቅድም ያለው ይሄ ሐቂቃ ዲን እነሱ ሐያት ውስጥ ሆኖ ሁሉ ነገር ቀሏቸው ነበር ጠላት አይከብዳቸው የአላህ ትእዛዝን በመፈጸም ውስጥ ስኬታማ ሆኖ በመድር ይያሉ አላህ ወደድኳችሁ ብሎ ምስክርነት ሰጣቸው ሱብሃንአላህ ቁርአን ያወረደ ስማቸውን ያነሳ ናገራቸው አስቡት እናታችን ኸዲጃ ረዲየላሁ ዐንሃ ልትሞት ያለሽ ነው አይደለም ሞት እየደረሰላት አላህ ጋር ልትገናኝ እየቀረበች ኢነላህ ይቅራኡኪ ሰላም ያለ ጅብሪል ሰላምታ ሊያደርስ መጣ ለምን በዱንያ ያለች እሱ ጋር ልትሄድለት ነው እዛው ይነግራታል እንደሚወዳት ክብር እንደሰጣት እሷ ትልቅ ቦታ እንዳላት እናታችን ለምንድነው እናታችን እዚህ እንዲያሉ ይሄ ክብር እንዲሰጣቸው የተፈለገው እኔ እናንተ እንድናውቅ በምድር ላይ ብቸኛ አላህ ሰላሙ አለይኩም ያላት ሴት እናታችን ኸዲጃ አስቧቸው ምን አይነት ክብር ነው ምንድነው የምትፈልገው لم يكن الذين كفروا من اهل الكتاب ياله ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም አይነ ኡበይ ኢብኑ ከዕብ ያሉ ነው የመጡት አይደል አህለ الكتاب የነበረው እነዛ አህለ الكتابዎች ይያለ ለናንተ ነው ላንተ ነው የወረደው ሲሉት انا الذي سماني ربي እኔን አላህ ስሜን ጠርቶ ያ ረሱላህ እኔን ስሜን ጠርቶኝ ላይ እንድታነባዘዘ አልቻለም ኡበይ ኢብኑ ከዕብ ረዲየላሁ ከዚህ በላይ ቁርአን ተጀሱድ ብሎ ሲወርድ ይያየ ሐያት ሰው አንተን እየተባልክ ላንተ ስምህ እየተጠራ እየተገለጸልህ እንደዚህ አይነት ክብርን እንደዚህ አይነት ደረጃን እንደዚህ አይነት ልቅና ዛሬ ጠቅላይ ሚኒስትር አብይ ጋር ፎቶ ተነሳ ብለ ትፎክራለህ እንትና እንጂ አሜሪካን ፕሬዝዳንት ሃኡላ ማን ሃኡላ ሆነ ሀብታም ጋር አሙዲ ጋር ፉላን ጋር አላን ጋር ስም ዝና አላህ خالق السماوات والارض ሁሉ ነገር በእጁ የሆነው بين الكافرون ሁሉን የሚለውጠው ጌታ እሱ ዘንድ ስንት ሲወሳ እሱ ዘንድ ማንነት ሲታወቅ አስቡት ኢኽዋን ይሄንን ደረጃ ነው የሚያጎናጽፈው የጽዳት ነፍስ ተዝኪያ ሲኖራት የአለ ፍርዓውን ሰዎች ታሪክን ቁርአን ላይ ተመልከቱት አላህ Subhanahu Wa Ta'ala የሰጣቸውን ደረጃ የነፍስን ባህሪ ቅድም ያልኳቸው የነፍስ አይነት ባንድ ላይ ይሄደባቸው
የፊርዓውን ባለሟል የነበሩት ደጋሚዎቹ የቅርብ ሰዎቹ ምን ነበሩ? ሰይድና ሙሳ አለይሂ ሰላም ጋር ሊገናኙ ሲመጡ ለፉክክር ለውድድር ሲመጡ ምን ነበር ያሉት? አይነ ለና አጅረን ኢን ኩና ነህኑ الغالبين ነው አይደል? ጥያቄ ዱንያ ነው አጀንዳቸው፣ ሌላ ሐጃ የላቸውም፣ ጉዳይ የላቸውም። ምንድነው የምትሰጥን በዱንያ ላይ? ስልጣን፣ ገንዘብ ምንድነው የምታረግልን አሉት። ሙቀረብ ትሆናላችሁ፣ ሚኒስተር አረጋችኋለሁ አላችሁ። አዎ ከዚህ በላይ ምን እንፈልጋለን? ስኬቱ ይሄው። ነገሩን አስቡት። ሌላ ሐም አልነበራቸው። በይን አሽየቲ ወዱሃ የተለወጡ ነገር ተመልከቱት። ምንም ሌላ አጀንዳ አልነበራቸው። አጀንዳቸው ዱንያ ነው፣ የዱንያ ክብር ነው፣ የዱንያ ዝና ነው፣ የዱንያ ሀብት ነው። ያ ነበር የሚያሳስባቸው። ያን ጠየቁ፣ ይሰጣቸዋል ተባሉ። ነፍሳቸው ያን ነው የምታዛቸው። ነፍስን አማራተ ቢሱእ ናት። በዛ ቅጽበት ግን ነገር የሚለውጥ ነገር መጣ። فألقوا حبالهم وعصيهم على القرآن ድግምታቸው ወረወሩ፣ ገመዶቻቸውን ለቀቁ። ሙሳ ፊት ቀረቡ። ሐቅና ባጢል አንድ ላይ መቆም አይችሉም። ነገሩ ተቀየረ። አላህ ተአምሩን አሳየ። ያን ጊዜ ደነገጡ፣ ተመለሱና ወደ መንገብ ወደ ተጸጻሽ ገቡና ስላለፈው ወንጀላቸው አንስተው አላህ እንዲምራቸው ጠየቁ። ነፍስ ለዋማ ውስጥ ገቡ። آمنا برب موسى وحارون أمننا الله وكذبنا ودا الله تملسنا بزاچو ቅጽበት ሂደት ነው። አስቡት። ይሄ ነፍስ ምን ያክል قابل للتغيير ነፍስ ለመለወጥ ምን ያክል ዝግጁ እንደሆነች ነው የሚያሳያችሁ። እዛው ላይ መለወጥ ጀመሩ፣ ተቀየረች። በዚህም አልቆሙም፣ ተጸጸቱ፣ ወደ አላህ ተመለሱ፣ ተውበት አደረጉ። ከዛስ ለፊርዓውን እኔ ሳልፈቅድ እንዴት ታምናላችሁ አለ። ካለኔ ፍቃዶች እምነት አላህን መከተል ምናምን ለውቀጥያና አይዲኩም አርጁለኩም من خلافنا አለ። ዛቻ መጣ፣ ተህዲድ መጣ። ይሄው ነው ሐቅ ሲመጣ ማስፈራሪያ፣ ግድያ መጣ። እንዴ መግደልም ደግሞ ተራ ግድያ አይደለም። እናንተም በጥይት እናንተም በሰይፍ አይደለም ምገለው፣ እጅና እግራችሁን ቆርጫ ላይ አይቼ እሰቅላችኋለሁ፣ ለሰው መገሰጫ እንድትሆኑ አድርጌላችሁ። አስቡት። አሁን ሻሃዳ የሰጠ ሰው፣ አሁን እስልምናን የተቀበለ ሰው፣ አሁን ከዛ ከነበረበት ዱንያ ዓለም ወጥቶ ወደ አላህ የመጣ ሰው ሞት ማስፈራሪያ ሲመጣ ምንድነው የሚለው? አረ እስኮኔ ቅርብን ነው አይደል? ግን ተለውጧል። ነፍሳቸው ወደ ሙጥመኢን ደረሰና ፈቅድ ማ አንተ ቃዳት አርጓው የምትፈልገውን ፈጽም። የዱንያን ህይወት እንጂ አታጠፋብን፣ የዚችን ዓለም ህይወት እንጂ አታበላሽብን። እኛ የምንፈልገው ዘላለማዊን ዓለም የአላህን ውዴታ ነው። የምትፈልገውን ስራ አሉት። ሱብሃንአላህ። ታላችሁ ያ ኢኽዋ ይሄንን መርሐላ በዛችሁ ቅጽበት አማረተን ቢሱ ነፍስ ለዋማ ነፍስ المطمئنة ላይ ደረሱ። ይሄ ነው ነፍስ ሐቅ እውነት ጋር ስትገናኝ። ለዚህ ነው አላህ እነዚህን ሰዎች ዚክራ ኻሊድ ያደረጋቸው። የዘላለማዊ መገሰጫ መመከራ ለኔና እናንተ ማስተማሪያ አድርጎ ሞዴል አደረጋቸው። የዱንያ ቅጽበታቸው ናት። በዛ የተፈጠሩበት ዓላማ ሳይታወቅ ማንነታቸው ሳይታወቅ ኖሩ። ስማቸው ታውቁ ዝናቸውና ክብራቸው በአላህ ዘንድ ደረጃ ተሰጥቶት ቁርአን ላይ ተወስቶ ወደ አኺራ ሄዱ። አበቃ። የአማኝነት ምሳሌ ሞዴል መሆን ይችላል። እቺው ነፍስ ነው የተለወጠችው። እቺው ነፍስ ናት የተቀየረችው። ይሄን ነፍስ ማጽዳት መለወጥ ተዝኪያ ለዚህ ነበር አለ ካነ ዑመር ረዲየላሁ ዐንሁ ሰይድና ዑመር አላህ ስራቸው እንደላቸውና ካነ ይወብኽ ነፍሱ ብቻቸው ሆኖ እኮ ነው ወይ ሐከያ ዑመር እያሉ ብቻቸው ይነጋገራሉ ነፍሳቸው። አንድ ቀን ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ሰይድና ዑመር ተነሱና ሚንበር ላይ ወጡ። አንተ ዑመር ሆይ ኩንቱ ዑመርን فاصبحت ዑመር፣ ትናንት ዑመር ነበርክ ዛሬ ዑመር ሆንክ። كنت راعي الغنم فاصبحت خليفة المؤمنين وامير المؤمنين፣ ትናንት የፍየል ጠባቂ እረኛ ነበርክ ዛሬ ደግሞ የሙስሊሞች አሚር ሆንክ። ዑመር እወቅ እንዳትረሳ የመጣህበትን እያሉችኑ ተናግረው ወረዱ። የአሚር المؤمنين አልኳቸው ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ما أردت إلا أن توبخ نفسك، ምንም አይደለም የፈለከው ራስን ዝቅ ለማድረግና ነፍስህን ለመንካት ነው የፈለከው። ዛሬ ኸሊፋ ስትሆን አሚር المؤمنين ስትሆን ክብር ተሰምቷት ትናንቷን እየረሳች እንዳታስብ ትናንት ማንነቷን ላስታውሳት ብዬ ነው። ቆም ብላ ትመልከት። ማን እንደነበርኩኝ ምን እንደነበርኩኝ ታስታውስ።
እናንተ ባገኘነው አጋጣሚ እንኳን ስልጣን ይዘን እንኳን ሀብት አግኝተን እንኳን ስም ተሰጥቶ በዚህ የሩቅ ዘመድ ጠርቼ በዚህ የነቢ ዘር ነኝ ይላል ሰለላሁ ዐለይሂ ወሰለም በዚህ እንደዚህ አይነት የነከሌ ዘር ነኝ ይያልኩ ራሴን በዚህ እንትና በዚህ እንደዚህ ነኝ ሱብሃን የለለንን ፈልገን መጠጊያ እንፈልጋለን እያላቸው ግን ምን ይሆናሉ ምክንያቱም አይደል ለዛ አልተፈጠሩ እርቀቱ በጣም ሰፊ ነው የእኽዋ ማለት ያ ትውልድ አማራጭ የለንም መቼም ሌላ ሞዴል አይመጣልን ብለኛ አላህ በመድር ላይ ተጀሱድ አድርጎ ያወረዳቸው ለሰው ዘር ምሳሌ አድርጎ ያቀርባቸው እኔ እናንተ ምን ፈልገው ጀነት እነዚህ ሰዎች የፈለጉትን ጀነት ነው እኔ እናንተ ምን ፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ሌላ አይደለም ቃል እንከተል ከቻለ እነዚህ ነው ሌላ ምን ነቅተዲ ዛሬ ወጣቱ የሚከተላቸው በጣም ብዙ ሰዎችን እየፈለገ ነው በዚህ የከሌ እግር ኳስ በዚህ የከሌ ዘፋይ በዚህ የከሌ አክተር በዚህ የከሌ ማን እየተባለ አለባበሱ አኗኗሩ የህይወት ዘይቤው ያንዳንዱ ወንድም እህቶቻችን የት ነው ያለ ነው ራሳችን እናውቃለን ምን ላይ እንዳለ እናውቀዋለን ግን ሁሉ ጊዜ የምናፍርበት ማንነት እኮ ነው አትደሰትበትም እንኳን የሐቂቃ ደስታ እኮ የለው ናቱም ሐቅ አይደለም መልካም ነገር አይደለም ትሸማቀቅበታለህ ራስን ማንነትን አትተቆምበታለህ ከዛ መውጣት ከዚህ ከተበላሸ ማንነት መስተካከል እቺ ነፍስ ማንነጽና ማጽዳት ተይ ብሎ መመለስ ይፈልጋል ለዚህ ነው ይሄን ነፍስ ከዚህ ከገፍላ ስጅን ቁርአን ላይ አላህ የጀሃነም ሰዎችን ሲገልጻቸው የገለጸበት መገለጫ አላቸው አይደለም لهم قلوب لا يفقهون بها ولهم عين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام بل هم اضل እኔና አንተ ነው እኮ ያናገረው ሌላ ማን ያናገራል አላህ መቼም ቁርአን ስለ ጀሃነም ባወራ ስለ ኩፍር ባወራ ቁጥር ቤተክርስቲያን ልትሄድ አይደል የተጠየቀው የሆነ ቦታ ሄደህ እንድትፈልግ አይደለም እኔው አንተኑ ነው ቁርአኑ የሚያናገረው ሌላ ማንንም አያናገረው አላህ ወረደ ያ የተሰጠ ክብር ያ የአላህ ምስጢር የሆነ ነፍኸል ኢላሂ ያለው ሩህ የተነፋበት ሰው ያ ለሱ ክብር መላእክቶች ሰገዱለት ሰው ወረደና ከእንስሳ በታች ነው ተባለ ለምን ገፍላ ላይ ነው አይን ሰተነዋል የለም ማይ ጆሮ ሰተነዋል የለም ማይሰማም ልብ ሰተነዋል አእምሮ ሰተነዋል ማሰብ አልቻለም ከልአንዓም ነው ይላል አላህ እንስሳ ነው ይሄ ይላል አላህ በልሁም አضل አንተ ከፈረስ ከከብት ከውሻ በታች ስትቆጠር ስንቆጠር አስብ ራስህን የት ነው ያለው አላፈነገጠም ፈረስ እኔ ፈረስ ሊጫን ተፈጠረ ሊነዳ እንዲው ሊጋጋዝበት ተፈጠረ አላፈነገጠም ከዛ ተፈጥሮ አህያው ከዛ ከተፈጥሮ አላፈነገጠም ውሻ ከዛ ተፈጥሮ አላፈነገጠም እኔ እናንተ ብቻ ነው የፈነገጠው ከተፈጠርንበት ዓላማ ያወጣል ይዘን እሱ እንኳን ፈረስ ለተፈጠረበት ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ይሁን ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከእንስሳ በታች ስትቆጠር ይሄው ነው ልብ ሲደነዝዝ ቅድም ያለው ገፍላው እስር ቤት ውስጥ ሲገባ የተፈጠረበትን ዓላማ ሲዘነጋ ስትቆሽሽ ይሄ ደረጃ ውስጥ ይደርሳል إذن أين المخرج ምንድነው መውጫው እንዴትስ ነው የምንወጣው ቅድም እንዳልነው ቃብል التغيير على فرعون ሰዎችን ታሪክ እንዳየነው መለወጥ ይቻላል የነ ሰይድና ዑመርን ታሪክ ታስታውሳላችሁ አይደል ነብዩ ሊገድሉ ሄደው አለ ሰይድና ዑመር ስለ ተቀበሉት ዑመርን አስባቸው ማይል ተነሱበት እጄ መሐመድ እንግዲህ ሰዎችን ላሳረፋሉ ሰለላሁ ዐለይሂ ወሰለም ዘሂደው ደግሞ ሌላ الفارق بين الحق والباطل يباطلنا يحق مليا ሆኖ መጡ ዑመር ረዲየላሁ ይሄንን ጉዞ ስትመለከቱት ዝም ብሎ የመጣ ጉዞ አይደለም በህይወት ውስጥ የተፈጠሩ ተደጋጋሚ ሆኑ ያንን ልብ ሊያንጹና ሊያስተካክሉ የሚችሉ ክስተቶች በሰይድና ዑመር ማንነት ውስጥ አልፈዋል ዑመርን እኮ ለዑመር መስለም ምክንያት ሶስት ሴቶች ናቸው ሶስቱ ዑመርን ያሰለሟቸው ወይ ደግሞ ለዑመር ምክንያት
የሆኑ ሶስት ሴቶች ናቸው ይላሉ አንደኛ እህታቸው ፋጢማ ቢንት ኸጣብ ረዲየላሁ ዐንሃ ሁለተኛ ከሷ በፊት የሳቸው ኻዲም አገልጋይ የነበረች ሙእሚን ሴት ናት ይባላል ዑመር ቤት እስላም ናት እሷ ኢማኗን ይዛለች እስልምናን ተቀበላለች እየተደበቀች ሶላት ትሰግዳለች ዑመር ያገኙት ጊዜ አይማረ ይላል ምርሽ ይደበድቧታል ይቀጠቅጧታል እሷ ግን ዑመር ቆም ብለህ አስብ ሐቁ ካንተ ከምታስበው ውጭ ነው ትላቸዋለች እሷን ቀጥቅጠዋት ደብድበዋት መጥባት ይደክማቸውና ሲያቆሙ ምን ትላቸው ነበር ይባላል መሰላችሁ አራይታ ያ ዑመር كيف اتعبك ربي አየሁ ጌታዬ እንዴት እንዳደከመ አንተ መምታት ደከመህ እኔ መመታት ሳይደክመኝ ትላቸዋለች ምክንያቱም ሐቁ አንተ ጋር አይደለም ሐቁ እኔ ጋር ስለሆነ ነው ያለው ሱብሃንአላህ ከዛች ስደት የወጣች ሴት ናት አይደል ዑመርን የመለሰቻቸው ባሏን ተከትላ ስትወጣ ዑመር ደረሱባት ወዴት ነው አሉት ከዚህ በኋላ እንግዲህ ቤት ንብረታችንን ጥለናል ምን ወዳትም መካለቀናል እውነቱን ነገር ይረፍ ብላ እኔማ በእምነታችን ነፃነት አጣን መቀመጫ ነሳችሁን አላህን ፍለጋ ነብዩን ተከትለን መዲና ልንወጣ ነው አለቻቸው ሰለላሁ ዐለይሂ ወሰለም ያመጣውን ያምጣሉ ደነገጡ ልባቸው ተነካ እስከመቼ ድረስ አሉ እርስ በርስ ተበላልተን አንዱ አንዱን ጎርቶ ወንድሙን አጥቅቶ እስከመቼ ድረስ አላህ ይከተልሽ ብሎ ነው የለቀቋት ነው ሴትዮዋማ ምን አልቻለች ባሏ ምንድን ነበር ያላት ወር ሲያገኙት መንገድ ሰላም ነው ሲሏት ኧረ መንገድ ሰላም ነው ምንም ያጋጠመሽ ነበር ዑመር አጋጥመኝ ነበር ታዲያ ዑመር አግኝቶ ለቀቀሽ ኧረ እንደው አላህ ሂዳያ ሊሰጠው ይፈልገ ይመስለኛል ዑመር አዘናለችው አንቺ ሴት والله ሞኝ ነሽ ማለት ነው አላት የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ነበር ያላት ባል እንዴት ታስቢያለሽ ዑመር ይሰልም ይሄን ያክል ደረጃ እነዚህ ሴቶች በዑመር ህይወት ውስጥ አስቧት ፋጢማ ቢንት ኸጣብ ሐቅን ይዛ አንተ ነጃሳ ነስተላቸው ሴት ዑመር ፊት ቆመ ይሄን ቁርአን አትነካም ይሄን ሙስሐፍ አትነካም እንዳንተ አይነት ነጃሳ አይነካውም ነበር ያለቻቸው ከባድ ነው خباب بن عرت እኮ ዑመር መጣ ተብለው ተደብቀዋል ያቺ ሴት ግን ሐቅ ጋር መዋጃህ አደረገች ይሄንን ስሜት ነው ዑመርን ልባቸውን እንዲለወጥ ምክንያት ያለው አው ይለወጣል ይቀየራል ይሄ መወልወል ይሄ መታጠብ ይሄ መቀየር ይሄ ማንነትን መገንባት ይቻላል ያን ለማምጣት እኔም አንተም ቆም ብለን ልባችንን መፈተሽና ይሄን የማጽዳቱ ስራ ውስጥ መግባት ይገባል ዲያዛን ያዘነ መጨረሻ መልእክቴ እንዳልኩት ምንድነው መخرጁ ብለን ስናስብ ቅድም ያላቸው ናቸው መሰረታዊ ለነዚህ አይነት እናንተ ስብና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያለው አራት ነገሮች የመጀመሪያው ነፍስ ነው ሁለተኛው ሸይጣን ነው ሶስተኛው ዱንያ ነው አራተኛው ኸልቅ ነው የባህያቱ ውስጥ የምንገናኛቸው ወዳጅ አርገን የምንይዛቸው ሰዎችና ሞዴል የምናደርጋቸው ማንነቶች ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክር አልሞት ነው ቀደም ያለው ሞትን ማስተዋስ ቋሚ አይደለም ሁላችንም ተሰባሪዎች أفإمتفهم الخالدون أرلم النبي صلى الله عليه وسلم أنت موتى الناس يقرب مصلحة محمد ما نما يقرب مالاتشو تطلقوا سو حبيب الله سيد العالمين يفطرتات وعينتها مرت يسوزر مقلج يكون صلى الله عليه وسلم تموت الله علاتشو إنك ميت وإنه ميت أنتم تموت الله ناس يموت الله تموت علاتشو ميقرب أبك يهونو نهاية يهونو قد من يزهنو متيدون ينوركون تموت الله አይቀርም ሁሉም ያልፋል ትሞት አለ ግን ምን ይዘን ሄደ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም خير الناس من طال عمره حسن عمله ከሰዎች በላጭና መልካም ሰው ማለት እድሜው የረዘመ خيሩ የበዛ ሰው ነው ይላል شر الناس እድሜው ረዝሞ ክፋቱ የበዛ ሰው መጥፎ የሆነ ሰው በሸሩ በመጥፎ ስራዎቹ የበዛ ሰው አላህ መጨረሻችን ያሰማ ይዘን መምረጥ ይፈልጋል ለማዎች ምን ይላሉ ቀብራችን ልባችን ነው ይላል ቀብርህ ልብህ ነው ይላል ምክንያቱም ቅድም እንዳለው ከየትኛው ጎራ መሰለፍ ትፈልጋለህ አህሉል ጀነ አህሉል ናር ከነዛ ከደጋጎቹ ከሷሊሆቹ ጋር መሰለፍ ወይስ ደግሞ ከፋሲቆቹና ከካፍሮቹ ጋር መሰለፍ ከሙናፊቆቹ ጎን መሰለፍ ምረጥ ነው ልብህ ነው የሚመርጠው ዛሬ ነው የምትመርጠው ቀብር ውስጥ ገብተህ አይደለም የምትመርጠው ያለቀ ነገሩ ይለወጣል ይቀየራል ዛሬ ነው ምርጫው ምረጥ ማን ጋር መሆን ትፈልጋለህ ከየትኞቹ ጎራ መሰለፍ ከየትኞቹ ተርታ መሆን ትፈልጋለህ ምርጫ ያንተ ነው
ዘን እንሄዳለን የማይቀር ማንነት አለ ሁላችንም እንጓዛለን ትተን እንሄዳለን ስራችን ብቻ የሚከተለን ማንነት ይዘን እንወጣለን ስለዚህ ዛሬ ነው ወሰነ ይሄን ልብ ማጽዳት ይቻላል ነፍሳችን ልጓም እናደርግላት سيدنا عمر بن الخطاب الله سراچو እንደላቸውና سيدنا معاويه بن ابو سفيان እንግዲህ من الدهية العرب ከሚባሉ በጣም ፈጣን ጭንቅላት ከነበራቸው የአረብ ማህበረሰብ ውስጥ ነበሩ በጣም ተናጋሪ በጣም አእምሯቸው ፈጣን ስለነበር ሰው ያጅባቸዋል ይከተላቸዋል ሙአዊያን አንድ ጊዜ አላህ ስራቸው እንደላቸውና سيدنا معاويه እየሄዱ ሰው አጅቧቸው ሲሄድ ከሰው መካከል ጠሩት ዑመር እዛው ሰዎቹ ያዩት ባለንጋ 2-3 የዑመር ሁሌም እጃቸው ላይ ደራለች አለንጋ ጠፋ አደብ የሚያስዙባት ድንበር ያለፈው እንደኔና እንዳይነተሩትን ጎረምሳ ቢያገኙት እዛ የሚኮረኩሙባት አንድ ወጣት ልጅ እንዲህ እየጠቃ ሲሄድ አገኙት ጠሩት ዑመር ያማሃል አሉት አያመኝም አላቸው ታዲያ ምንድነው እንዲህ የሚያረጋሉት ቀጥም ሀቴቱ ምንድነው والله ከኡመት መሐመድ እንዳንተ አይነትን ማየት አንሻም ነው ያሉት ዑመር ረዲየላሁ ዐንሁ የነብዩ ኡመቱ ነህ በዚህ አይነት ማንነት በዚህ አይነት ሲፋ ሰብስክራይብ በማድረግ ቤተሰብ ይሁኑ